Neto, great header and in! ከ1970 ጀምሮ ያለው የዓለም ዋንጫ ኳሶች እንዳለ እስከ 2026 ድረስ ተሰቅለዋል ማለት ነው። ማታ ላይ የአርጀንቲና ጌም ከአልጄሪያ ቫይቡ ምን ይመስላል የሚለው ነው ላሳያችሁ። ዋ ከፈለጋችሁ እንደ ድራፍት ነው የሚቀዱት። ይሄን እዚህ ጋር ያያችሁት 50 ብር ነው ይሄኛው የካናዳ። Messi flying forward. Lionel Messi! እዚህ ጋር እንደምታዩት የአርጀንቲና ጀርሲ ኦሪጂናል ጀርሲ የሚታያችሁ ከሆነ $80 ነው። የ26ቱ ማለት ነው። በ1970 ኳሱ የዓለም ዋንጫ ሲዘጋጅ የተጠቀሟት ኳስ ይቺ ናት። ታዋቂ ቤት ስለሆነ የተለያዩ ዜና ቻናሎች የዘገቡት ነው የሚገኘው። ሌትስ ጎ ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበረ። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል። በዛሬ ቪዲዮአችን እንግዲህ ምርጥ የሆነ ቤት ነው ማሳያችሁ። በባለፈው ቪዲዮአችን ናታን ፊሊፕስ ሄደን ስቴዲየም ገብተን ለማናይ ሰዎች ቶሮንቶ ላይ ከምናይባቸው አደባባዮች በስክሪን ከተዘጋጁ ቦታዎች ውስጥ አንደኛውን ናታን ፊሊፕስ አሳይቻችኋለሁ። በዛሬ ደግሞ የምናየው ቦታ ስታክስ የሚባል ቦታ ነው። በጣም አሪፍ ሎኬሽን ነው። ባትረስና ፍሮንት ጋር ብላችሁ ብትመጡ ታገኙታላችሁ። ወይም ደግሞ 28 ባትረስ ስትሬት ብላችሁ ሰርች ብታደርጉት ይመጣላችኋል። እኔ ትናንትና መጥቼ ነበረ የአርጀንቲናን ከአልጄሪያ ያደረገችውን ጨዋታ አይቼ ነበረ። ዛሬ ደግሞ በድጋሜ በቀንም ያለው ቫይብ ትናንትና የቀረስኩትኛ ማታውን ቫይብ ስለሆነ ትንሽ ጨለምም ስለሚል ቫይቡን ደግሞ በቀን ያሉ ጨዋታዎችን ለማየት ደግሞ ምን አይነት ቤት ነው የሚለውን ደግሞ ለማየት በቀን ድጋሜ ዛሬ የፖርቹጋልን ጨዋታ ለማየት ተገኝቻለሁ ማለት ነው። ዛሬ ፖርቹጋል ከኮንጎ ጋር የምታደርገው ጨዋታ በጣም ይጠበቃል። በተለይ ደግሞ ሜሲ ትናንትና ሃትሪክ መስራቱን ተከትሎ ሮናልዶ ዛሬ በጣም በትልቅ ተጽዕኖ ነው የሚገባው የሚል እምነት አለኝ። አይዊሽ ላይ ከሁለቱም ባያልፍ ደስ ይለኛል። ፐርሰናሊ ይሄ ዋንጫ ከሁለቱ ባያልፍ በጣም ደስ ይለኛል። ምክንያቱም ሁለቱም ስለሚገባቸው ብዬ ስላሰብኩኝ፣ ስፔሻሊ ደግሞ ሮናልዶ ስላልበላ ፎር ሚ ላይክ ኦልሬዲ ሜሲ ስለበላው ችግር የለብኝም እና ዛሬ የፖርቹጋልን ጌም ለማየት በዛውም በቀንም የቤቱን ቫይብ ምን ይመስላል ለሚለው ነገር ለማየት ነው። በዚህ በቶሮንቶ በተለያየ አጋጣሚ ልትመጡ ትችላላችሁ። ለቫኬሽን፣ ለትምህርት፣ ለስራ፣ ለተለያዩ ነገር መታችሁ ስቴዲየም ገብታችሁ ኳሱ ማየት ማትችሉ ሰዎች ቤት ውስጥ ቁጭ ብሎ ለማየት የሚደብራችሁ ሰዎች ካላችሁ ቶሮንቶን ፈታ እያላችሁ ዞር እያላችሁ ከምታዩበት መንገድ አንደኛውን ስታክስ የሚባለውን ቦታ ደርሰናል ማለት ነው። ኦልሞስት እዛ ቦታ ደርሻለሁ። ስንገባ ያለውን ቫይብ ላሳያችሁ። ይሄ ነው ቦታው። ኦልሬዲ ሎኬሽኑ የደረስን ነገር ነው። ለምልክት እንዲሆናችሁ የወርልድ ካፕ የዚህ ዓመት ኳስ አሮን ስሟን ረሳው ስንደርስ እናነበዋለን። ኦልሬዲ ተጽፏል ስሟ። የዚች ምልክት ሆናችኋለች። እንደነገርኳችሁ ያው ስኩዌሩ ባትረስና ፍሮንት ጋር ነው ያለ ነው። ሌሎች የተለያዩ ዜና ቻናሎች አሉ። ታዋቂ ቤት ስለሆነ የተለያዩ ዜና ቻናሎች የዘገቡት ነው የሚገኘው። ለምልክት እንድትሆናችሁ እቺ ትሪዮንዳ ትባላለች። አሮን ነው ለምን ትሪዮንዳ እንደተባለ አላውቅም የዚህ ዓመት ኳሱ። እኔ ግን ስገምት ትሪዮ ማለት ስሪ ስለሆነ ይሄም የዓለም ዋንጫ ለሶስት ስለተዘጋጀ ያው ለዛ ይመስለኛል ትሪዮንዳ ነው የዚህ ዓመት ኳስ ስሙ ማለት ነው። ይሄ ቤት ለየት የሚያደርገው ነገር አሁን ገብቼ መቀርጽላችሁ በጣም ከረጅም ዓመት ጀምሮ የነበሩት እያንዳንዱ በየ4 ዓመት የሚዘጋጁ ዓለም ዋንጫ ኳሶች የተለያየ ስም አላቸውና እያንዳንዱ ኳሶች አላቸው ማለት ነው እዚህ ቤት ውስጥ ማለት ነው። እሱንም ገብተን እናያለን። ከውጭም በቀን ያለውን ቫይብን አብረን እናያለን። እስከ መጨረሻው ድረስ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን ግቢው ይሄን ይመስላል። በጣም ነው የሚያምረው። የሄኒከን ጥላ ናቸው እንዳለ። ላይክ ኢትዮጵያ ውስጥ አንዳንድ ግቢዎች አሉ እንደዚህ የተለያዩ መጠጥ ቤቶች ማማ ያሉባቸው እንደነሱ አይነት ቫይብ አላቸው። አሪፍ ቫይብ አለው ብዬ ነው ማስበው። እንደምታዩት ሰዎች መብላት መጠጣት ይችላሉ። እንደዚህ እንደ ፋሚሊ ሆናችሁ ተሰብስባችሁ ምግባችሁ መብላት መጠጣት ትችላላችሁ። ያው ማሊያ መግዛት ከፈለጋችሁ ያው ቶሮንቶ የምትል ጽሁፍ እዚህ ጋር አለ። እዚህ ሙሉ ማሊያ ይሸጣል። መግቢያው እዚህ ጋር ነው። ግን እስቲ እዚህ ጋር ያለውን የማሊያ ቤቱን ያለውን ስቶር ቫይብ እስቲ ቼክ እናድርገው በሚል መጥቻለሁ ማለት ነው። ትናንትና ማታ የአርጀንቲናን ለማየት ስመጣ በጣም ረጅም ሰልፍ ነበረ። እሱን አሳያቸዋለሁ። ኦልሞስት ከ20 ደቂቃ በላይ በሰልፍ ነው ያመለጠኝ የአርጀንቲና ጌም ማለት ነው። ጋይስ እየጠበቅን 15 ደቂቃ ሆነ ማለት ነው። 15 ደቂቃ ሙሉ ቁጭ ቆመናል። የመጨረሻው ሰው ነኝ እኔ። ከኔ በፊት 3 ሰው 4 ሰው ነው የቀረው። በቃ እዚህ ጋር ተፈትሼ መግባት ብቻ ነው። ውስጥ ያሉት ሰዎች ወይ መቀነስ አለባቸው ወይ ደግሞ በስርዓት ተመሽቷቸው ቦታ መያዝ አለባቸው በሚል ማለት ነው። ውስጥ ሆነው ጓደኞች እየደወሉልኝ ነው። ግን ምንም ማድረግ አልችልም። 15 ደቂቃ ሆኗል። ኦልሞስት 15 ደቂቃ ጌሙን አላየሁም። እስካሁን ሲጨፈርም አልሰማሁም።
ሌላው ሰልፈኛችሁም ደግሞ በጣም ብዙ ረጅም ነው ያለው። የራስ ሰልፉ ወደ ኋላ በጣም ረጅም ነው እንደ አዲስ። ሌላ በጣም ብዙ የተሰለፈ ሰው አለ፣ ግን አማራጭ የለም። እነሱ የተጨቃጨቁት ነው ሴኩሪቲ እንዲያስገባቸው፣ ግን አማራጭ የለም ነው እያላቸው ነው። ያ ኦልሬዲ ሙሉ ነው የሚለው፣ ስለዚህ ምንም ማድረግ አይቻልም። መጠበቅ ነው ያለኝ አማራጭ። እኔ እዚህ ሆኜ ሜሲ ኦልሬዲ ያገባ ማለት ነው። ኦልሞስት 9 ሰዓት ከ20 ሆነ ይኸውላችሁ 20 ደቂቃ ላይ 19ኛ ደቂቃ መሰለኝ ያገባው ሲጨፈር ሰምቼ ነው። በእርግጥ ከዚህ ጋር የሚታያል ስክሪኑ በጣም ትልቅ ስለሆነ፣ ግን አማራጭ የለኝም። ዛሬ ግን የፖርቹጋል ማየት ስንመጣ በጣም ፈርቼ ነበረ። ምክንያቱም ይሄ ቦታ አሁን ቪዲዮ የሚቀረጽበት አካባቢ ትንሽ ወደ ላይ ከፍ ብሎ የፖርቹጋል ኮሚኒቲ የሚኖሩበት አካባቢ ነው። ትንሽ ሰው ይበዛል ብዬ ፈርቼ ነበር፣ ግን እንደፈራ ነው አይደለም። ሰልፍ ብዙም የለም። ያው ማሊያ መግዛት ከፈለጋችሁ ቶሮንቶ የምትል ጽሁፍ እዚህ ጋር አለ። ሁሉም ኦሪጂናል ጀርሲዎች ናቸው። ዋጋቸውን ቼክ እናድርግ። ለምሳሌ እዚህ ጋር የ2026 የአርጀንቲና አለ። እስቲ የአርጀንቲና ስንት ነው ዋጋው? እዚህ ጋር እንደምታዩት የአርጀንቲና ጀርሲ ኦሪጂናል ጀርሲ የሚታያችሁ ከሆነ $80 ነው። የ2026ቱ ማለት ነው። በጣም ነው የሚያምረው። ፖርቹጋል የት አለ? ዛሬ የፖርቹጋልን ጌም ስለሆነ ላይ የመጣሁት የፖርቹጋል ማሊያ ነው እየፈለግኩ ያለሁት ማለት ነው። ካናዳ፣ ኮሎምቢያ፣ ሜክሲኮ፣ አርጀንቲና፣ ጀርመን፣ ስፔን የነዚህ በሙሉ ስፖንሰራቸው አዲዳስ ነው። ፖርቹጋል ግን የለም። ልንገታ ብለን ነበር የሰብነው ከጓደኛዬ ጋር፣ ግን የለም። የካናዳ ፕራይስ ስንት ነው? ይሄ ካናዳ ነጭ በቀይ ነው። አሮ ነው ሀማች $40 ነው። ይሻላል፣ የካናዳ ይሻላል። ይሄኛው አክቹአሊ ትክክለኛ ማሊያ አይደለም። ይሄኛው ማሊያ አይደለም፣ ግን $40 ነው። ይሄን እዚህ ጋር ያያችሁት $50 ነው። ይሄኛው የካናዳ ሲፈልግ ነው። የዛሬ ጌሙ የነበረው ከጓደኛዬ ጋር ለመቋጠር የመጣ ነው ለፖርቹጋል ነበረ። የፖርቹጋል ግን ማሊያ የላቸውም። ምክንያቱም ፖርቹጋልን ስፖንሰር የሚያደርገው ፑማ ነው፣ ዝኖት አዲዳስ አይደለም። እና በጣም ያናዳል። ዝም ብዬ ነጭ በነጭ ለብሼ አያለው ማለት ነው። ኦልሬዲ ኳሱ ተጀምሯል፣ ሰው መጥቷል። ይኸውላችሁ ቀን ላይ ያለው ቫይብ ይሄን ይመስላል። በጣም ይሞላል ብዬ ኤክስፔክት አድርጌ ነበረ፣ ግን ያን ያህል ብዙ ሰው የለም። እንደጠበቁት ብዙ ሰው የለም። የስራ ሰዓት ስለሆነ ይሁን አሮ ነው። እንደምታዩት ነው ሰው ቫይቡ። ጥላ ላይ የቆመ አለ እንዳለ ቫይቡ ይሄን ይመስላል። And Joao Neves. So, they want to keep the game in front of them like right now. They want to stay compact. And they want to frustrate Portugal. Make it difficult for them. Araujo to Bernardo Silva. And Vitinha. So, ውሃ የሚፈልግ ሰው በነፃ ውሃ ትከፍሉም እዚህ ጋር በዚህ ክራፕ ማድረግ ትችላላችሁ ማለት ነው። ውሃ ከፈለጋችሁ እንደ ድራፍት ነው እዚህ የሚቀዱት። Vitinha. ራስ የሚያደርግ ውሃ ነው። በቀን ያለው ቫይብ ይሄን ከመሰለ የማታው ቫይብ ደግሞ መልሼ አሳያችኋለሁኝ። ሰብስክራይብ ማድረግ እንዳይረሳ። ዋጓ ማታ ላይ የአርጀንቲና ጌም ከአልጄሪያ ቫይቡ ምን ይመስላል የሚለው ነው ላሳያችሁ ነው። በቀንም በማታም ያለውን ቫይብ ነው ማሳያችሁ ማለት ነው። አሁን ወደ ስክሪኑ ጋር እየተጠጋው ነው። ስክሪኑ ይሄን ይመስላል። ህዝቡ እንደዚህ ነው የሚያየው በሙሉ ማለት ነው። ስክሪኑ አካባቢ በማታ ያለው ቫይብ ይሄን ይመስላል ማለት ነው። Starring at Leverkusen in the Bundesliga. Hazard once more. Maybe puts it wide.
በአጋጣሚ ሆኖ ሜሲ ያገባ። እዚህ ጋር ቆሜ ኳስ እያየሁ ሶስተኛውን ጎል ሜሲ ያገባ ማለት ነው። ያዘው Fernandes is within. ሌላ ኮርና It's another corner kick. ጨዋታው ሊጠናቀቅ የመጀመሪያው ሀፍ 45ኛ ደቂቃ 3 ደቂቃ ተጨምሮ 4 ደቂቃ ተጨምሮ 3ኛ ደቂቃ ላይ ነው ሁለት ኮርና አግኝተዋል። አንደኛውን ኮርና ሰጥተዋል፣ አንደኛውን ደግሞ ሊሞክሩ ነው። የሚገባ ይመስለኛል። እስኪ እናየዋለን። ይሄ ኮርና እንዳይገባ ማን ሁለተኛው የመጨረሻ ኮርና የመጨረሻ ቻንስ አብረን ነው የምንቋጠረው። ተጨንቋል የሮናልዶ ደጋፊዎች። ለምንድን ነው እዛ የጀመረው? አውጣው እንጂ ጎበዝ ብዬ ነበር፣ ማርያም ብዬ ነበረ። ገባ አንተ ይገባል ብዬ ነበረ። በእውነት ይገባል ብዬ ነበረ። ሁለት ኮርና ነው ያገኙት፣ አንደኛው ይገባል ብዬ ነበረ። ገባ። ምንም ማድረግ አይቻልም። በእውነት ለሮናልዶ እኮ እፈልጋለሁ እኮ፣ ግን እዚህ ጋር ያለው ቋጣሪ በቃ ሳልፈልግ ፖርቹጋል ላይ እንድቃወም ማድረገኝ ማለት ነው። ምንም ኦፍሳይድ የለውም፣ ጎል ነው። ምንም አይነት ኦፍሳይድ የለውም። እንደምታዩት ቀጥታ ነው የገባው። የኮንጎ ደጋፊዎች እየጨፈሩ ነው እዚህ ጋር። በጣም ብዙ የኮንጎ ደጋፊዎች አሉ። የመጀመሪያው ሃፍ ታይም 1-1 ተጠናቋል። ላይክ የማይጠበቅ ውጤት ነው። ፖርቹጋል 1 ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 1። ሶ ጋይስ አሁን ደግሞ ማሳያችሁ ማለት ነው ከዚህ ጋር ሆናችሁ ስታዩት እንዳለ ቫይቡ ይሄን ይመስላል። ሰው እንዳለ ተቀምጦ እየበላ እየጠጣ ነገር ነው የሚያው። ከዛ በተጨማሪ ግን በዚህ በኩል ደግሞ ለብቻ ወደ ውስጥ መግቢያ መንገድ አለ። እንደዚህ መግቢያ መንገድ አለ። ሶ ውስጥ ደግሞ ለብቻው ራሱን የቻለ ሌላ ቫይብ አለው። ሶ ውስጥ ያለውን ቫይብ አሳያችኋለሁ ማለት ነው። በዚህ በኩል እንደገባችሁ በቀኝ በኩል መጠጦች አሉ። ለስላሳም ይሁን አልኮል ነገሮች እዚህ ውስጥ ታገኛላችሁ። ፎቶ መነሳት የምትፈልጉ ከሆነ እዚህ ጋር ለፎቶም ይሁን የፊፋ ቦልቦልድ አለ እና እዚህ ጋር ደግሞ ምግብ አለ። ፉድ ማርኬት እያንዳንዱ ምግብ ሻወርማ አለ፣ በርገር አለ፣ ቺፕስ አለ። 16 ብር ከ95 ነገር ነው ያየሁት። 16 ብር ከ95 ነው። እኛም ማዘናል እንበላለን። አንዱ ነው ውስጥ ያለው ቫይብ ይሄን ይመስላል። ያው ምግቤን አዝዣለሁ። የአርጀንቲናን ጌም ሜሲ አግብቷል። አሪፍ ጌም ነው። የውስጠኛው ቫይብ ይሄን ይመስላል። ምግባችሁ እንደዚህ ያዛችሁ በርገር ስንት መሰላችሁ የከፈልኩት? ለ3 በርገር 57 ብር ማለት ኦልሞስት 18 ብር ነገር ማለት ነው። ከዛ በተጨማሪ ውስጥ ያለው ቫይብ ይሄ ነው። እዚህ ጋርም ቁጭ ብላችሁ የበላችሁ የጠጣችሁ ማየት ትችላላችሁ ማለት ነው። ቅድም የነገርኳችሁ ኳሶች ማለት ነው፣ በር ላይ ስገባ የነገርኳችሁ ኳሶች እነዚህ ናቸው። ከ2026 ጀምሮ እዚህ ጋር እንደያያችሁት ከ2026 ጀምሮ ትሬንዳ የምትባለው ኳስ እችትና እንደዚህ ሙሉ ነው ያሉት። እያንዳንዱን ቶሎ በፍጥነት እያንዳንዱን አሳያችኋለሁ ማለት ነው።
ከ1970 ጀምሮ ያለው የዓለም ዋንጫ ኳሶች እንዳለ እስከ 2026 ድረስ ተሰቅለዋል ማለት ነው። እያንዳንዱን ሙሉ ታዩዋቸዋላችሁ እዚህ ጋር ማለት ነው። በ1970 ኳሱ የዓለም ዋንጫ ሲዘጋጅ የተጠቀሟት ኳስ ይቺ ናት እና ስሟም ቴሌስታር ትባላለች። በ1970 ማለት ነው እንደምታዩት ቴሌስታር ትባላለች። የኳሷ ቅርጽ ይህን ይመስል ነበር ነጭ በጥቁር። በዚህ ጋር ደግሞ 1974 ከ4 ዓመት በኋላ ቴሌስታር ዱርላስ ይባላል። ይህም እንደዚሁ ተመሳሳይ ስም ነው ያላቸው በ1974። እዚህ ጋር ደግሞ በ1978 ታንጎ ዱርላስ የሚባል ነው በአዲዳስ ነው ስፖንሰር የተደረገው 1978 ይቺ ነበረች። 1982 በየ4 ዓመቱ ነው ታውቁታላችሁ ታንጎ ስፓና የሚባል የስፓና ታንጎ ስፓና የሚተጻፈበት ኳስ አለ። ከዛ ደግሞ አስቴካ 1986 በአዲዳስ ነው ስፖንሰር የተደረገው 1986 እዚህ ጋር አለ። ከዛ በ1990 ይኸው አትሩሶ ዩኒኮ የሚባለው በ1990 የተዘጋጀው ኳስ ይሄ ነው ማለት ነው። በ1994 ደግሞ ከዛ በኋላ ያለው ኮስትራ 1994 ኮስትራ የሚባለው ይሄኛው ኳስ ነው አዲዳስ ነው ይሄኛው። እንዲሁም ደግሞ በ1998 እንደዚህ ከ4 ዓመት በኋላ እንደምታዩት ትሪኮሎሬ የሚባለው ይሄኛው ኳስ ነው ማለት ነው። ነጭ በሰማያዊ እስካሁን ድረስ ያየናቸው ጥቁር ነበሩ። እዚህ ጋር ብቻ ነው ከለር የመጣው ማለት ነው። ከዛ ደግሞ ይሄኛው ነው አንዴ ወደታች ነው እንደሚሄድ ይሄኛው የመረብ ኳስ ነው የሚመስለው። በ2002 ፌቨርኖቫ የሚባል 2002 ላይ የተዘጋጀው ኳስ ይሄ ነው ኳስ ቅርጹ። ከዛ በኋላ ደግሞ ቲያሜግሊስት የሚባለው 2006 ላይ ይሄ ነው የተዘጋጀው ማለት ነው። በጣም የሚያምረው ይሄ ግን በዲዛይኑ 2006 ላይ በጣም የሚያምር ዲዛይን ያለው ይሄኛው በጣም ወድጄዋለሁ። ከዛ ደግሞ 2010 ላይ ያለ በ2010 ደግሞ ጃቡላኒ ሳውዝ አፍሪካ የተዘጋጀው ያው ሳውዝ አፍሪካ ይላል። የሌሎቹን ግን ተጠቅሷልቻል። እስካሁን ድረስ ሀገራቶችን መንገድ ይችል ነበረ። እዚህ ጋር ያየሁት ጀርመኒ አለ። የሌሎቹን ግን ሀገር የላቸው ነበረ። ጀርመን አለው በ2006 ከዛ ደግሞ ሳውዝ አፍሪካ እዚህ ጋር ደግሞ እንደምታዩት ሳውዝ አፍሪካ 2010 ላይ ጃቡላኒ የሚባለው ኳስ ይሄ ነበረ ማለት ነው። ከዛ ደግሞ ብራዙካ የሚባለው የፊፋ ወርልድ ካፕ 2014 ላይ የተዘጋጀው ይሄን ይመስላል ማለት ነው። ከዛ ደግሞ 2018 ላይ እንደምታዩት ቴሌስታር 18 የሚባል 2018 ላይ አዲዳስ ይሄ ነው ያዘጋጀው ማለት ነው። እዚህ ጋር ደግሞ አልሂላ የሚባል 2022 ላይ አልሂላ ኦፊሻሊ ይሄ ነበር ማለት ነው። የኳታር ማለት ነው። በኳታር የተዘጋጀው ኳስ ይቺ ነበረች ቅርጿ። ከዛ ትሪዮንዳ የሚባለው አሁን ላይ ደግሞ በ26 ለ3 የተዘጋጀው የአሜሪካ የሜክሲኮ እና የካናዳ ኳስ ይሄን ይመስላል ማለት ነው። በአጠቃላይ ከ1970 ጀምሮ እስከ 26 ድረስ ያሉትን ኳስ አይተናል ማለት ነው። በአጠቃላይ ይሄን ይመስላል። ቤት ውስጥ ማየት ከፈለጋችሁ ደግሞ በዚህ መልኩ ምግባችሁ የበላችሁ የጠጣችሁ ጌሙ ማየት ትችላላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀሪ የሀፍታይም ጨዋታ ይቀረናል። የፖርቹጋል ሀፍታይም ጨዋታ እናያለን። የአርጀንቲናን ሚክስ እያደረኩ አሳያችኋለሁ። በቀንም በማታም ያለውን ቫይብ እንድታዩት ስለፈለኩኝ ነው። ላይክ ማድረግ እንዳይረሳ፣ ሼር ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን ኦፍሳይድ ተባለ። ማን ነው? ኦፍሳይድ ዋው! የሚገርም ጎል አግብቶ ነበር ግን ኦፍሳይድ ተባለ። ኦፍሳይድ ሜሲ ደርዘግ ሜሲ ሮናልዶ የማይሆን ኳስ ሳተ። በእናትህ ሞክሯል ግን ያው ዲፍሌክሽን አወጣበት እና የገረሙኝ ነገር የኮንጎ ደጋፊዎች ሜሲ እያሉ እየጨፈሩ ነው። የትናንትናውን ውጤት ስላወቁ ሮናልዶ ደጋፊዎችን ለማናደድ ሜሲ እየተባለ እየተጨፈረ ነው። ጋይስ ኦልሞስት የፖርቹጋል እና የኮንጎ ጨዋታ ሊያልቅ ነው። 90 ደቂቃ 5 ደቂቃ ተጨምሯል። ሁለተኛው ደቂቃ ተጫውተዋል። አለቀ። ተነፋ
ጋይስ ዛሬ ነበረ ቆይታ ይህን ይመስል ነበረ። ዛሬ የነበረው ጨዋታ በኮንጎና በፖርቹጋል በኩል አንዳቸው ሆኗል። ያው ኮንጎዎች ግን ለነሱ በጣም ትልቅ ድል ነው። ፖርቹጋል የሚያክል ቲም አቻ መውጣታቸው በጣም ትልቅ ድል ነው። ያው ሮናልዶ እንደሚጠበቀው ፐርፎርም አላደረገም፣ ግን ገና የመጀመሪያው ጨዋታ ነው፣ መጨረሻው አይታወቅም። የዛሬ 4 ዓመት በነበረው ጨዋታ ሜሲ አርጀንቲና የመጀመሪያውን ጨዋታ በሳውዲ ተሸንፋ ነበረ። ከዛ በኋላ ነው ወደ ዋንጫው ማሸነፍ የደረሱት። እንደ ፖርቹጋልም ይሄ ገና የመጀመሪያ ጨዋታ ነው። ካስተካከሉ መብራት የማይችሉበት ምንም ምክንያት የለውም። ሌትስ ጎ። በእኔ በኩል ዛሬ ነበረ ቆይታ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሳምንት በሌላ ቪዲዮ እንገናኛለን። ዋጓን